እንኳን ደስ አላችሁ፣ እንኳን ደስ አለን። 3 አይነት የሜጃ አማራጮችን 12 ሰው አሁንም በአንድ አይነት ዋጋ ከከፈለ አንድ ሰው በነፃ ይዛችሁ መሄድ ትችላላችሁ። በአነስተኛ ክፍያ ወደ ተአምረኛው አሸዋ ማዶ ቅዱስ ጊዮርጊስ ጸበል እንወስዳችኋለን። ደምረት ብዛት ማረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? ይህ ፈለገ ምሕረት ሚዲያ ነው። እንግዲህ ዛሬ ወደ ተአምረኛው ደብረ መንክራት አሸዋ ማዶ ቅዱስ ጊዮርጊስ ጸበል የምናደርገውን ጉዞ መርሃ ግብር ለእናንተ ለማሳወቅ እዚህ ተገኝተናል። መነሻ ሚያዝያ 9፣ መመለሻ ሚያዝያ 19 ቀን ቆርጠን እንደ እግዚአብሔር ፍቃድ ተዘጋጅተናል። ስለዚህ በዚህ ጉዞ መርሃ ግብር ለመጓዝ ያሰባችሁ አድራሻ ፒያሳ ኤሌክትሪክ ህንፃ 4ኛ ፎቅ ቢሮ ቁጥር 405። ለበለጠ መረጃ 0942 10 66 10 0942 30 11 30 በዚህ ቢደውሉ ያገኙናል። እንኳን ደስ አላችሁ፣ እንኳን ደስ አለን። 3 አይነት የሜጃ አማራጮችን አዘጋጅተን እናንተን ለማስተናገድ ዝግጅታችንን ጨርሰናል። ይህን ስናስብ ጊዜውን ወቅቱን ታሳቢ በማድረግ ነው። 12 ሰዎች በአንድ አይነት ዋጋ ለሚከፍሉ አንድ ሰው በነፃ ይዘን እንደምንሄድ የምስራች ለእናንተ እያቀረብንላችሁ ነው። ይህን በረከት ይህንንም እድል ፈለገ ምሕረት መንፈሳዊ የጉዞ ማህበር ይጠቀሙበት ይሎታል። ጽዋ ማህበራት 12 ሆናችሁ በአንድ አይነት ዋጋ የምትከፍሉ ከሆነ አንድ ሰው በነፃ እንወስዳለን። ለንግስ ለበረከት ተሰብስባችሁ የምትጓዙ 12 ሰው አሁንም በአንድ አይነት ዋጋ ከከፈለ አንድ ሰው በነፃ ይዛችሁ መሄድ ትችላላችሁ። ይሄ ትልቅ በረከትም ነው፣ ትልቅ እድልም ነው። ለጽዋ ማህበራት፣ ለንግስ አብራችሁ የምትጓዙ ቤተሰቦች፣ የአንድ አካባቢ ሰዎች፣ የሰንበት ትምህርት ቤት ተማሪዎች፣ የንስሐ አባት ልጆች፣ ምእመናን ይሄ እድል ለናንተ፣ ይሄ በረከት ለናንተ እነሆ ይላል ፈለገ ምሕረት መንፈሳዊ የጉዞ ማህበር። በአንድ አይነት ሂሳብ 12 ሆናችሁ ስትከፍሉ አንድ ሰው በነፃ ይዘንላችሁ እንሄዳለን። ሁለተኛው ደግሞ በዚሁ አጋጣሚ ለኢትዮጵያ አየር መንገድ ሰራተኞች በሙሉ እናቴን፣ አባቴን፣ ልጆቼን ወደዛ ቦታ መቼ ነው የምወስደው ብላችሁ ለምታስቡ የአየር ቲኬት ራሳችሁ ችላችሁ በእኛ በምንሄድበት የጉዞ ቀን ላይ ባህር ዳር ብትገኙልን በአነስተኛ ክፍያ ወደ ተአምረኛው አሸዋ ማዶ ቅዱስ ጊዮርጊስ ጸበል እንወስዳቸዋለን። ሌላኛውም ደግሞ ለኢትዮጵያ አየር መንገድ የሼባ ማይልስ አባላት በሙሉ የሼባ ማይልስ ተጠቃሚዎች አባላት እንግዲህ የኢትዮጵያ አየር መንገድን ባስቀመጠላችሁ ማይልስ መጠን እንግዲህ ታክሲ ብቻ ከፍላችሁ ሊሆን ይችላል የምትሄዱት፣ ወይም ደግሞ ፍሪ ሊሆን ይችላል። እኛ በምንጓዝበት ቀን የምትገኙልን ከሆነ እናንተም በአነስተኛ ዋጋ ወደ ተአምረኛው አሸዋ ማዶ ቅዱስ ጊዮርጊስ ጸበል ለእናንተም ይሄ እድል አዘጋጅተናል። እህት ወንድሞቻችሁ፣ እናት አባቶቻችሁ፣ ጓደኞቻችሁ የትኬት እኔ ላግዛችሁ እኔ ልሙላላችሁ ላሏችሁም ሰዎች እንግዲህ ለእናንተም ይህን እድል አመቻችተናል። ተመዝግባችሁ ትኬቱን ቆርጣችሁ ባህር ዳር ላይ ከተገናኘን እኛ ከባህር ዳር ኤርፖርት ጀምሮ ለእናንተ አቀባበል አድርገን ወደ ተአምረኛው አሸዋ ማዶ ቅዱስ ጊዮርጊስ ጸበል የምንወስዳችሁ መሆኑን ይህንም የምስራች ለእናንተ መናገር እንፈልጋለን። ሐሳብ አስተያየት ካላችሁ በኮሜንት ሴክሽናችን ላይ አስቀምጡልን፣ ወይም ደግሞ ከስር በሚገኙት ስልክ ቁጥሮቻችን እየደወላችሁ መጠየቅ ትችላላችሁ። እናንተን ለማገልገል ዝግጁዎች ነን። ደምረት ብዛት ማረ